ጉዳይ ነው። ይሄ የሰኔ 23ቱ ጉዳይ እንግዲህ ከጠዋቱ 12 ሰዓት ነው በቀበሌያችን የተጀመረው። በቀበሌው ተወላጅ ነው አናውንስ እየተደረገ በማይክራፎን መለፍለፍ የጀመረው። የሃጫሉን ደም ጎንደር ወይ ጎጃም አይደለም ሄደን ምን መልሰው ዛሬ እዚቹ ከተማ ውስጥ ነው ተብሎ ነው ነመክሪ ቀቡ ጨፍጭፉት ነው የተባለው። እንግዲህ በቀበሌው ይሄ የቀበሌው ተወላጅ ይሄንን ነገር ሲያደርግ መሰባሰብ ጀመሩ። አካባቢያችን እንግዲህ ሙስሊሞች ይበዛሉ፣ ይሄ የታወቀ ነው። ጅሩ፣ ጊለዱ፣ ኮሎባ ይሄ ከጋሰራ ወረዳ ሳይቀር እንዳለ ተሰብስበው በመኪና እስከ መመላለስ በአይሱሱ መኪና ተመላልሰው ነው እንግዲህ ይሄ ነገር ቤት ማቃጠል ጀመሩ። መጀመሪያ ይሄን ቤት ቢቢሲ አሁንም ከቤተ ክርስቲያኑ አገልጋይ አንድ ከቤተ ክርስቲያኑ ስሙ እንዲጠቀስ ያልፈለገ ተጠቅሷል። ኮት በግንቦት 23 እና 24 ታጣቂዎቹ ከነዋሪዎቹ በተጨማሪ አድማ በታኝ እና ሚሊሻ እንዲሁም ሙስሊም የሆነ የአካባቢው ነዋሪ ገለዋል። ሰማችሁ አይደለም? ሙስሊም የሆነ የአካባቢ ነዋሪ ገለዋል። ይህንን የተናገሩት በዛው ቦታ የሚገኙ አንድ ቄስ ናቸው ወይም የቤተ ክርስቲያን አገልጋይ ናቸው። አያችሁ አይደለም? ይህንን ግድያ የሃይማኖት አስመስሎ ሙስሊሙ ማህበረሰብና ክርስቲያኑ ማህበረሰብ ላይ ግጭት፣ ጦርነት፣ ሁከት፣ አለመረጋጋት፣ ሰላምን የመንፈግ ስራ የሚሰሩ አካላት አላማቸው ሌላ ስለሆነ ነው። ይህንን ግርግር ተከትለው ምን አደረጉ? በየሚዲያዎች እየመጡ እንዲህ ይዝቱ ጀመር ማለት ነው። አድምጡት። ብልጽግናንም እናንተ እናጠፋለን፣ ጴንጤንም አንድ ላይ ነው። አያችሁ አይደለም? ስለዚህ ይሄ ቶሌሬት የሚደረግ ነገር አይደለም። ሰፊው የኦርቶዶክስ ማህበረሰብ ንቃ፣ ትምህርትህን ተከታተል። እኛ እያስተማርን እንገኛለን፣ እየሰበክን እንገኛለን። እውነተኛ ሃይማኖት እስልምና ነው እያለን እንገኛለን። እናንተ እውነተኛ ሃይማኖት እስልምና ሳይሆን ክርስትና ነው ብላችሁ ሐሳብን በሐሳብ ሞግቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እነዚህን የደም ቁማርተኞች የቀጠፉትን ቅጥፈት እንመልከተው። ተመልከቱት ይህንን ቪዲዮ። ቪዲዮ ላይ እንደተመለከታችሁት አርሲ ላይ የተገደሉ ግለሰቦች ታቦትና የመሳሰለውን ነገር ይዘው እየተሰደዱ ነው ብለው ይህንን ጦርነት ነጋሪ አድርገው ተጠቅሞታል። ለዚህ ነው ክርስቲያኖች፣ ኦርቶዶክሶች ንቁ፣ ሙስሊሞች ንቁ ያልኩት። ይህ ቪዲዮ ከዚህ ቀደም የነበረ ክርስቲያኖች የራሳቸውን ሃይማኖታዊ ስርዓት ለማክበር ሲጓዙ የነበሩበት ኢንሲደንት ነው። ያው ሙሉ ቪዲዮን ብትመለከቱት በዚህ አይነት መንገድ ነው። ከዚህ በፊት ቀድሞ ሚዲያ ላይ የሚተዘዋወር የምናውቀው ቪዲዮ ነው። ይህንን ቪዲዮ አምጥቶ ለዚህ መጠቀም ግን ዓላማቸው ምንና ምን እንደሆነ እንድንረዳ ያደርገናል። አሁንም ኦርቶዶክሳውያን ሙስሊሞችም ተጠንቀቁ፣ ከጦርነት ነጋሪት ራሳችሁን ጠብቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አርሲ ውስጥ ስለተገደሉ ሰዎች በተመለከተ የተወሰነ ነገር ልንገራችሁ። እሱም አርሲን በተወሰነ መልኩ ነው ያውቀዋለሁ እና እዛ አካባቢ ያሉ ሙስሊሞችን በገዳይነት መግለጽ እጅግ የተሳሳተ ነገር ነው። በደንብ ስለምናጋቸው እዛ አካባቢ ያሉ ሙስሊሞችን ማለት ነው። ነገር ግን እንደምታውቁት ኦሮሚያ ላይ የብሔር ጽንፈኝነት አለ። አማራና ትግራይ ላይ ደግሞ የብሔርና የሃይማኖት ጽንፈኝነት አለ በተደጋጋሚ እንደሚታየው እና እዚህ አካባቢ ያለው የብሔር ጽንፈኝነት ራሱ እዛው ሃይማኖት ውስጥ ያሉ ሰዎችንም ይገላል፣ ወጥቶ ደግሞ ሌሎችንም በሃይማኖት ተመሳሰሉም አልተመሳሰሉም ያጠቃል። ይሄን በደንብ አድርጎ መገንዘብ ያስፈልጋል። ለዚህ ነው እኮ ወለጋ ላይ ያሉ ሙስሊም የሆኑ አማሮች የተገደሉት። እኔ ከነዛ ውስጥ ምን አይነት ልጅ አግኝቻለሁ መሰላችሁ? አባትና እናቱን አይኑ እያየ ገለው እሱን ደግሞ ገለነዋል ብለው መሰለኝ አርደውታል። የሱ አጎቱ ነው እንደዚህ እኔም ማቀው ሰው ነው አምጥቶ አሳክሞት ይሄንን ልጅ ከወለጋ ነው ያመጣሁት ብሎ አሳይቶኛል። ስለዚህም አያችሁ ኦሮሚያ ላይ የብሔር ጽንፈኝነት አለ ማወቅ ያለብን ማለት ነው። ይሄ የብሔር ጽንፈኝነት ደግሞ እዚሁ እኮ ሚዲያ ላይም እናየዋለን። አንድ የኦሮሞ ቄስ ሲመጣ እኔ በረከት የሚባለው ነገር እንዴት እንደሆነ ባይገባኝም በእነሱ ቋንቋ በረከት ይለፈኝ ይሉታል። ሌላውን ደግሞ የነሱ ቋንቋ የሚናገር ሲመጣ ደግሞ በረከት ይደርብኝ ይሉታል። እንዴት እንደሚያድር እንዴት እንደሚያልፍ ባይገባኝም እንደዚህ ነው በቃ። እና
አርሲ አካባቢ ያሉ ሙስሊሞችን በዚህ አይነት ለመፈረጅ ወሃቢያ ምናምን እያሉ የሚፈርጁት ደግሞ በጣም ያስቃል። ሲጀመር አርሲ ውስጥ ወሃቢያ እንጂ ሌላ የለም። እሺ ወሃቢይና ሌላ ብላችሁ መክፈል ከጀመራችሁ አርሲ ምን አወሊሂ ኢላ አኺሪሂ እንኳን አይደለም አርሲ እስከ ባሌ ጠረፍ ሄዳችሁ ኬንያ እስከምትደርሱ ድረስ ሙዋሂድ ብቻ ነው ያለው። ቀብር አምላክ የምትሉት የሆነች ቦታ ላይ ያንን ሼክ ሁሴን ምናምን ገሪባ ተከታትለው የሚመጡ ከሌላም ቦታ የተውጣጡ የተወሰኑ ሰዎች ይኖራሉ እንጂ ከዛ ውጪ ሙሉ ለሙሉ ሀገሩ ሁሉ ዲንን የያዘ ነው። ቁርአንና ሐዲስ የሚከተል ሰው ነውና ይሄንን ዝም ብሎ ስድቡን ምንተሱን እናቁምና ችግሩን ግን ይሄንን የሚፈጥሩ ሰዎች ለህግ ይቅረቡ። እኔ አሁን በተደጋጋሚ ባለፈውም ሊሃውንታ የሚባለው ሰው መጥቶ ሙስሊሙ ነው ይሄንን ያደረገው ብሎ ሲናገር እስከዛሬ መልስ አልሰጠም። እስከዛሬ ባለፈው በወነጀለው ወንጀል ላይ እንደውም ቪዲዮውን ያጠፋው እንጂ መልስ መጥቶ ይቅርታ ብሎ ደግሞ አልሰራም። ሙስሊሙን መጥቶ በዛ ያክል ሲወነጀል ማለት ነው። ስለዚህ አሁንም አጠቃላይ እዛ አካባቢ ያለውን ማህበረሰብ አንወንጅል። ከዛ ውስጥ ጽንፈኛ የሆኑ ብሔርተኞች አሉ። እነዛ ብሔርተኞች ደግሞ የሌላውንም ይገላሉ። በዚህ ደግሞ ማሳያም የሆነው ወደ ቦሩ የሚባለው ይሄ አሰላ መግቢያ ላይ ወደ ግራ የሚታጠፍ ሀገር አለ። እዛ አሁን የደቡብ ሙስሊም የተገደለ እኔ ለዚያራ ወደዛ በሄድኩበት ጊዜ መኪና ውስጥ እከሌ ነው የተገደለው እኮ ሰሞኑን እያሉ ሲያወሩ የሰማሁት አለ። የደቡብ ሙስሊም ነው የተገደለው። እንዲሁም ደግሞ ይሄ ጎልጃ የሚባለው ቦታ ላይ እንደዚሁ የደቡብ ሙስሊም የተገደለ በቅርብ የተገደሉ ሰዎች አሉ። ስለዚህ የሚገደሉት ክርስቲያኖች ብቻ ናቸው እየተባለ የሚባለውም እጅግ ስህተት ነው። ክርስቲያኖች ብቻ አይደለም እየተገደሉ ያሉት፣ ጽንፈኝነቱ አለ። ይህንን ጽንፈኝነት በየቦታው ያለውን ጽንፈኝነት ማውገዝ የአንድ አእምሮ ያለው ሰው ጤናማ የሆነ ሰው መገለጫ ነውና አንዳንዱ የምትፈስ ደም ሊያሳስበን ይገባል። ግድያ ያብቃ፣ የገዳዮች ለፍርድ ይቅረቡ። በተረፈ ግን የአርሲ ዑለማዎችን በጣም ልናመሰግናቸው እንደ ኢትዮጵያ ሊመሰገኑ ከሚገቡ ዑለማዎች መካከል የአርሲ ዑለማዎች ናቸው። ለምን ብዙ ጊዜ አርሲ ውስጥ ትንኮሳም ሲመጣ የተለያየ ለማጋጨት የሚደረግ ነገር ሲመጣ ወጣቱ ስሜታዊ ሆኖ ሐታ በባለፈው እንኳን መንግስት ስራይ ብሎ ሙስሊሙን በሚያሰቃይበት ጊዜ የተለያዩ የመንግስት ተቋማትን እንደውም እርምጃ እንወስዳለን እናፈነዳለን ምንትሴ ብለው መተው ዑለማዎቹን ሲጠይቋቸው ወይም ከአልሸባብ ጋር ግንኙነት እናድርግ ብለው ሲሏቸው ዑለማዎቹ አላህን ፍሩ፣ ይህ አላህ የማይፈቅደው ነገር ነው እያሉ እያረጋጉ ሀገርን ያቆሙት የአርሲ ዑለሞች ናቸው። የአርሲ ዑለሞችን ስታገኙ እንደውም እጃቸውን እየሳማችሁ ነው የነሱን ውለታ መክፈል ያለባችሁ እንጂ እንደዚህ ልታደርጉ አይገባም። አርሲ እያላችሁ ጭራሽ ችግር አትፍጠሩ። ይሄ አርሲ ብላችሁ የምትሉት እኮ ትንሽ ሀገር እንዳይመስላችሁ። በሌላ ሀገራት ቢሆን ብዙ ሀገር የሚወጣው በጣም ሰፊ ህዝብ ሰፊ መሬት ያለው አካባቢ ነውና ጥንቃቄ ያደርጉ ለማለት ነው። ለሌላ ግጭት ሰዎችን አናነሳሳ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ህዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው ማለት እንዴ ጀለስ ንጽጽር መስሎ ነው እንዴ ክርስቲያኖች እያልክ ቪዲዮ የምትሰራው? ይህ እኮ የሰብአዊ መብት ጥየቃ እስከሆነ ድረስ ኦርቶዶክስ የሚል ቃል ተጠቀም። ክርስቲያን ስትል በኦሮሚያ ክልል ጴንጤውም ክርስቲያን ነው፣ ካቶሊኩም ክርስቲያን ነው። ለማንኛውም ይህን ቪዲዮ የሰራሁት ከሽግግር መንግስቱ ጀምሮ እስካሁን ድረስ በኦሮሚያ ክልል የፕሮቴስታንት ወረራ ፕሮቴስታንትን የማስፋፋት ስራ ይዟል ኦነግ። ወለጋ ላይ ሙስሊሞች ሲታረዱ፣ ሲጨፈጨፉ፣ ንብረታቸው ሲዘረፍ በብሔራቸው ነው በሃይማኖት አይደለም ተባለ። አሁን ላይ አርሲ ላይ ኦርቶዶክሶች እንደዚህ አደጋ ሲደርስባቸው በሃይማኖታቸው ተገደለ ነው የተባሉ። ይህም ብቻ አይደለም ያሳዘነኝ፣ ሰሞኑን የተገደሉ ኦርቶዶክሶች ኢቭን የጤፍ አጀዳ ላይ ያሉ ስራ ላይ ያሉ ነው የተገደሉት። እንዲህ አርሲ ላይ እኮ ሙስሊሞች ከ2 ዓመት በላይ ሆኗቸዋል እኮ ስራ ካቆሙ። ማረስ አይችሉም፣ ቤታቸው እየፈረሰባቸው ተፈናቅለዋል። ማረስ መገበያየት፣ ሰው በድርቅ ላይ ነው ያለው፣ በችግር ላይ ነው ያለው፣ በረሃብ ላይ ነው ያለው። ነገር ግን ለሙስሊሙ ድምፅ የሚሆን የለም። ይህን መልእክት ያስተላለፍኩት ሰሞኑን ለአርሲ ጥየቃ ሲባል ዓለም አቀፍ ሚዲያው ኦርቶዶክስ ተጎዳች ይበል እያለ ነው። ወለጋ ላይ ኦነግ ሙስሊሙን ሲያርድ ከዛሬ 2 ዓመት ጀምሮ አርሲ ላይ ሙስሊሙን ሲያርድ ኦነግ እንደው የሰብአዊ መብት ያለ ኦሮሚያ ክልል ላይ ያለው የፕሮቴስታንት ማስፋፋት ህዝብን እየጎዳ ነው፣ በጋራ እንጠይቅ ያለ የለም። እንደውም ይሄ አኬ ይሻላል እኮ ሌሎች እኮ ቄሳትል ካህናትል እየወጣ እንደውም በአርሲ ላይ ያለውን ግድያ ወደ እስልምና እያስጠጉ ነው።
እንደው የፍትህ አለ ብሎ ድምፅ እንኳን የሆናቸው የለም እኮ የአርሲ ሙስሊሞች እኮ ስንት ዓመታቸው እየተገደሉ ካሉ እኮ በቁጥር እኮ ነው 1 2 3 ምናምን ተብሎ እስከ 20 የሚደርሱ ኦርቶዶክሶች ናቸው የተገደሉት እኮ። ለማንኛውም ፍትህ ለአርሲ ሙስሊሞች፣ ፍትህ ለአርሲ ኦርቶዶክሶች ብለን በጋራ እንጠይቅ። ኦሮሚያ ክልል ላይ የኦነግ አማጺ በግልጽ የፕሮቴስታንት አማጺ ነው። በብሪቲሽ በአውሮፓ ታሪክ ብሪቲሽ እንዴት አድርጋ ፕሮቴስታንትን አውሮፓ ላይ እንዳስፋፋች፣ አሜሪካ ላይ እንዴት እንዳስፋፋች ያንን ነገር ነው ይዞ ፕሮቴስታንትን በኦሮሚያ ክልል ላይ ለማስፋፋት እየሰራ ያለው። ይህ ነገር ግልጽ ሊሆንለት ይገባል። ኦርቶዶክስ ማህበረሰብ እኛ እንደ ሙስሊም በተደጋጋሚ ተናግረናል። ይህ የሃይማኖታዊ ታጣቂዎች ናቸው፣ ፕሮቴስታንታዊ አማጺዎች ናቸው። ኦኬ ወለጋ ራሱ የከተሙት መጀመሪያ የፕሮቴስታንት ሚስዮን ራሱ ወለጋን የያዙት ለዛ ነው። በጣም አስቸጋሪ አካባቢ ተራራማ ጫካ የሆነ ለመደበቅ እንዲመቻቸው ነው። በነገራችን ላይ ደግሞ በጣም ብዙ ቦታ እንግዲህ ሰዎች ንጹሃኖች እየተገደሉ ነው። ከኦሮሚያ ክልል አልፎ እስከ ቤንሻንጉል እየመጣ ግዛት እያስፋፋ ነው። ስለዚህ በኦሮሚያ ክልል ያለው ፕሮቴስታንታዊ አማጺ ፕሮቴስታንታዊ ወረራ ነው። በጋራ መብትን ጠይቅ። ሰብአዊነት ከተሰማችሁ ነው። ግን በሰብአዊነት የሚሰማ ኦርቶዶክስ አለ የለም። እና እንግዲህ በተደጋጋሚ እየተገደሉ ያሉት የአርሲ ኦርቶዶክሶች የአማራ ተወላጆች ናቸው። ለዚህም ነው በተደጋጋሚ የጃልመሮ ታጣቂ የሚገድላቸው። በተደጋጋሚ እንደተናገርኩት በኦሮሚያ ክልል ያለው አማጺ ኃይል ታጣቂ ኃይል የፕሮቴስታንት አማጺ የጃልመሮ ታጣቂዎች ናቸው። ከጃልመሮ ታጣቂ ውጭ ሌላ ታጣቂ የለም ኦሮሚያ ክልል ላይ። እሱ ነው እየገደላቸው ያለው። አርሲ ላይ በተደጋጋሚ እየተገደሉ ያሉት የአርሲ ኦርቶዶክሶች የአማራ ተወላጆች ናቸው። ልክ ወለጋ ላይ እንደተገደሉት እንደ ወሎ ሙስሊሞች ጣፋንታ ነው እየደረሰባቸው ያለው። አርሲ ላይ የተገደሉትን አካሌ ነው ሙአ ተዋህዶ ነው የምትሉት አቁሙ። ሙአ ተዋህዶ አይደለም። ኦርቶዶክሶች ጭፍንተኛ ወይም ውሸታም ኦርቶዶክሶች እንደሚሉት ስልጤ አህመድ እንጀብል ምናምን እንደሚሉት አይደለም። ኦሮሚያ ክልል ላይ መንግስት የሚያቃል፣ የክልሉ መንግስት የሚያቃል፣ የፌደራል መንግስት የሚያቃል ጃልመሮ የፕሮቴስታንት አማጺ የሆነ የሱ ታጣቂዎች ብቻና ብቻ ናቸው ኦሮሚያ ክልል ላይ ያሉት። እየገደለም ያለው የአማራ ኦርቶዶክሶችንና የአማራ ሙስሊሞችን ነው እየገደለ ያለው። እንግዲህ ወለጋ ላይ የአማራ ሙስሊሞችን ሰፋሪ ናቸው የአማራ ናቸው በሚል ስም ከጨፈጨፋቸው በኋላ ቦታውን ያመቻቸው ለደቡብ ጴንጤዎች ለነ እዩ ጩፋ ነው። ታስተውሳላችሁ? ከወር ከሁለት ወር በፊት እዩ ጩፋ ሄዶ ስለ ወለጋ ሲያንቆለጳጳስ ወለጋ ላይ የሲዳማ ጴንጤ የወላይታ ጴንጤ የስራ እድል ያገኛል መኖር ይችላል እነ እዩ ጩፋ ይሄዳሉ። ስለዚህ ኦሮሚያ ክልል ላይ ወለጋ ላይ እየጨፈጨፈው ጃልመሮ ነው። አርሲም ላይ እየጨፈጨፈ ያለው ጃልመሮ ነው። ኦርቶዶክሶችንና ሙስሊሞችን እየገደለ ለፕሮቴስታንቶች የሚያመቻቸው ጃልመሮ ነው። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቅድሚያ በአርሲ ወገኖች ላይ በሚደርሰው ግድያና ጭፍጨፋ እቃወማለሁ። ሙስሊም እንደመሆኔ ሰው እንደመሆኔ ኢትዮጵያዊ እንደመሆኔ ይህን ድርጊት አወግዛለሁ። ነገር ግን እንደነዚህ አይነት አረመኔ ሰዎች በንጽጽሩ ላይ የወደቁትን ውድቀትን በንጹሃን ደም አስታከው ራሳቸውን ከፍ ለማድረግ የሚታገሉ ውዳቂዎች ግን ለነሱ ይምለዋልኝ። ከዚህ በፊት አስተውላችሁ ከነበረ በአርሲ ወገኖች ላይ ንጹሃን ላይ ግድያ ሲፈጸም ሙስሊሞችን ገዳይ ናችሁ ብሎ ዝም በማስባልና የኡስታዞችን ቪዲዮ ቆራርጦ በማምጣት ሙስሊሞች ገዳይ ናቸው የሚል አጀንዳ አምጥተው የአርሲ ወገኖች ድምጽ የሚሰጠውን አጀንዳ አስቀየሩ። በተመሳሳይ አሁንም እንደዚህ አይነት ሙከራ እያደረጉ ነው። የቆዩ ቪዲዮችን እንዲሁም ደግሞ የኡስታዞችን ቪዲዮዎች ያልተገባ መንገድ ቆራርጠው ገጣጥመው እያመጡ ሙስሊሞች ገዳይ ናቸው የሚል አጀንዳ እዚህ ሚዲያ ላይ አምጥተው ከዛኛም አጀንዳውን ተቀብለን ስንቀባበለው አርሲ ወገን እየተገደለ ነው የሚለው ድምጽ አርሲ ወገኖች እየተገደሉ ነው፣ ንጹሃኖች እየሞቱ ነው የሚለው ይረሳል ማለት ነው። በተዘዋዋሪ እነዚህ ሰዎች ትክክለኞቹን ገዳዮችን በማስመለጥ እየተባበሩ ነው። ችግር የለብንም። አሁን አይደለም እናንተ ገዳይ ናችሁ እያላችሁ ያላችሁት፣ ዝንተ ዓለማችሁን ገዳይ ናችሁ እያላችሁ ትኖራላችሁ። መታችሁ ትነኩናላችሁ። ከዛ ስትነኩን የሚፈጠረው ይታወቃል። ከዛ ገዳይ ናችሁ ትላላችሁ። አሊያም ደግሞ መቀድማችሁ ትገሉንና ቀድማችሁ ታለቅሳላችሁ። አሊያም ደግሞ መታችሁ መወያየት ይከብዳችሁና ምን ታደርጋላችሁ? ከሩቁ ናችሁ ገዳይ ናችሁ ብላችሁ ትሳደባላችሁ። ይሄ የለመድነው ነገር ነው። ነገር ግን አሁን በንጹሃን ደም ላይ አትቀልዱ።
ከዚህ በፊት አጀንዳዎቹን እንዳስቀየራችሁት ከዚህ በፊት አጀንዳውን አስቀይራችሁ ይሄ ንጹሃን ደም ድምጽ የሚኮነውን እንደረሳችሁት ልክ ሲገደል እየመጣችሁ ድምጽ መሆን ከዛ ድምጽ መሆንም አይደለም ሙስሊም ገዳይ ነው ማለት መቼ ነው ድምጽ የምትሆኑላቸው? መቼ ነው ለአርሲ ወገኖች ላይ የሚገደሉት ንጹሃኖችን ድምጽ የምትሆኑላቸው? እናንተ እያደረጋችሁ ያላችሁት ገዳዩን ማስመለጥና እሱን በማሸሽ እየተባበራችሁ ነው እንጂ ድምጽ እየሆናችሁ አይደለም። መቼ ነው ስለነሱ ስለ ንጹሃን ደም የሚሰማችሁ? የራሳችሁ ፎሎወር ቀርቶባችሁ የራሳችሁ የግል ጥቅም ቀርቶባችሁ መቼ ነው ስለ ንጹሃን ደም የምታስቡት? ነቃ በሉ። በአርሲ የሚሞተው ነው አይደል ኦርቶዶክስ? እና ምን አገባኝ ሺህ ጊዜ ደም ቢፈስ ምን እንዳላጣ ነው በቤተ ክርስቲያን መፍረስ የሚል ጠባብ ሐሳብ የሚያስብ አእምሮ የለኝም ከድሮ። ምክንያቱም ሰው ነዋ ይሄን የተፈጥሮ። አዎ ሰው ነኝ እኔ ግፍን ለመቃወም በደልን ለማውገዝ በእኔ ካልደረሰ ብዬ እምነትም አልመዝ። በዳይ ቢሆኑ እንኳ እናትና አባቴ ከተበዳይ ጎን ነው ቁም ያለኝ እምነቴ። ዛሬ ይሄን ነገር ችላ ብዬ ባልፈው ደርሶ በማግበስበስ ነገ ላይ ይመጣል የኔ መስጊድ ድረስ። ያንተ ቤት ሲንኳኳ ይሰማል ከኔ ቤት ነውና ከድሮም ያገሬ ሰው ተረት ስቃይ እንግልቱን ግፉን ተቃውሜ ድምፅ ሆናለሁኝ ባለይ ትንሽ አቅሜ። እምነትን አስታኮ ይቁም ሰውን መግደል ማናለብኝ በሚል አታርሱ በደል። ሰውን ብትንቁ ምንም ባይመስላችሁ ፈጣሪን አስታውሱ ነገ ሟቾች ናችሁ። ቤተ እምነት መተንኮስ ነውና አገር ማፍረስ ስልጣንና አቅሙ ያላችሁ አካላት እንደ ሰው በማሰብ አዝኖ በመራራት ግፉን አስቁሙና ሰላም አስፍኑልን። እኛ አቅም የለንም በቃ ተለመኑን። ሁሉም ነገር ይቅር ተው ብርቅ አታርጉት ቢያንስ ወጥቶ መግባቱን።